ግራውንድ ላይ ባለ 3 መኝታ ለብቻው የሚታጠር ፈልግልን ላላችሁ እንደምታዩት ግሪን ኤሪያው ከውጭ ቆንጆ የሆነ ባለ 3 መኝታ ዲጂታል ካርታ የያዘ ለሽያጭ የወጣ ቤት ይዤላችሁ መጥቻለሁ። ወደ ውስጥ ገብቼ እያንዳንዱ የማሳያችሁ ይሆናል። ከኔ ጋር ሁኑ። ደግሞ ወደ ውስጥ ገብቼ ውስጡን እያንዳንዱ የማሳያችሁ ይሆናል። ይሄ የውጭ በር ነው እንደምታዩት። በውስጥም የራሱ ሌላ በር አለው። ይሄ በጀርባ በር ነው። ሁለት በር ነው ያለው። እዚህ ጋር የራሱ በረንዳ አለው። ቆንጆ ሳሎን ያለው ሰፋ ያለ ሲሆን 105 ካሬ ግራውንድ ላይ ብቻውን የሚታጠር። በዚህ በኩል በረንዳዋ እንደምታዩት ቆንጆ ብርሃን የምታገኙባት የምትዝናኑባት በረንዳ ይቺ ባልኬኒ ትመስላል። ይሄ ሳሎኑ ለቀቅ ያለ ሰፋ ያለ ሳሎን ያለው ሲሆን አሁን ወደ መኝታ ቤቶች ገብቼ ደግሞ እያንዳንዱ ማሳያችሁ ነው። እዚህ ጋር ስንመጣ የመኝታ ቤቶች ኮሪደር ይህን ይመስላል። ወደ ውስጥ ስመጣ ዋናው ማስተር ቤድሩም ይህን ይመስላል። በሮች ራሳቸው ኳሊቲያቸውን ጠብቀው የተሰሩ። እዚህ ጋር የማስተር ቤድሩሙ የራሱ ሻወር ሽንት ቤት ያለው ጽድት ብሎ የተሰራ። ወደዚህ ስመጣ ደግሞ ሜትር ከ50 ጋር መያዝ የሚችል እና ቁምሳጥን መያዝ የሚችል ማስተር ቤድሩሙ ይህን ይመስላል። የራሱ ሻወር ሽንት ቤት ያለው። ከዚህ በመቀጠል ወደ የቤተሰብ ሽንት ቤት ወደ ሁለተኛው ሽንት ቤት ወስዳችኋለሁ። ይህ ሁለተኛው ሽንት ቤት የቤተሰብ ሽንት ቤት ይመስላል። ዳርሲ የተገጠመለት ቆንጆ የተሰራ ቀዝቃዛ የተገጠመለት ጽድት ያለ። ከዚህ በመቀጠል ወደ ሁለተኛው መኝታ ቤት ይያችሁጋባል። ሁለተኛው መኝታ ቤትም እንደምታዩት ሰፋ ያለና ጽድት ብሎ የተሰራ ግራውንድ ላይ ነው ብያችኋለሁ። 105 ካሬ ዲጂታል ካርታ የያዘ በ7 ሚሊዮን 500 ሺህ ብር የግላችሁ ማድረግ ትችላላችሁ። አሁን ደግሞ ወደ ሶስተኛው መኝታ ቤት ይዣችሁ ሄዳለሁ። ሶስተኛው መኝታ ቤትም እንደምታዩት ሰፋ ያለ መኝታ ቤት ያለው ሲሆን ይህ ቤት የሚገኘው ነው ካላችሁ ቆየመቼ ፕሮጀክት 12 ግራውንድ ላይ ለብቻው የሚታጠር ነው። አሁን ደግሞ ወደ ኪችን ይዣችሁ ገባለሁ። ኪችኑም እንደምታዩት ሰፋ ያለ ቆንጆ ሆኖ ሰራሚክ ቤት የታሰረለት ካቢኔት ዙሪያውን መስቀል ትችላላችሁ። ይህ ቤት የሚገኘው ቆየፈጨ ነው ብያችኋለሁ። ይህ ቤት የሚገኘው ቆየፈጨ ነው ብያችኋለሁ። ፕሮጀክት 12 ግራውንድ ላይ ብቻውን የሚታጠር 105 ካሬ ጽድትና ለቀም ብሎ የተሰራ ዲጂታል ካርታ የያዘ በ7 ሚሊዮን 500 ሺህ ብር የግላችሁ ማድረግ ትችላላችሁ። ይህ ቤት መግዛት የሚፈልግ ሰው በ0930 22 22 93 ብትደውሉ ታገኙናላችሁ። ሼር፣ ኮምፕሊት፣ ፎሎ ማድረጋችሁ እንዳትረሱ። እናመሰግናለን።